ሰላም ሰላም ብያለሁ ቤተሰብ እንዴት ናችሁ? ሁላችሁም ሰላማችሁ ይብዛል ይበያላችሁበት። እስኪ ልጇ የጠፋባትን እናት የምትለውን አዳምጣት። ሁላችንም እችም እናት ያለው አይጨክንም፣ ወጥቶ ከመቅረት አላህ ይሰውራችሁ። የእናቶችን እንባ አብረን በጋራ እንበስ። አዳምጣት እስኪ እናቴ ንገሪኝ፣ ሁሉንም ነገር እየሰሙሽ ነው። አሁን እዚህም ንገሪኝ። እሺ ሚያዝያ 10 ነው የወጣው ሀገር። ስሙ አዲስ አበበ ፈንታ አበበ ይባላል። ያንቺ ልጅሽ ነው? ሀገራችንና ጉባላፍቶ ወረዳ 04 ቀበሌ ዶረ ግብር ነው። ልጅሽ ነው? ያንቺ ልጅሽ ነው አይደል? ልጅ አንጀቴ ልጅ ተስፋዬ በምድር ላይ ያለኝ ብሎስቶን ልጅ የገዴ ባሪ አንጀቴ ተስፋዬ እሱን ስናስተምር ነበር። በሰው ሀገር የለቀ አታልቅሽ፣ አይዞሽ። ለማንም ብያሌ ሀገር የለቀቁ ለእሱ እያለ የመኖር የተስፋ ምንም በምድር ላይ ያለኝ ነገር የለኝ። አንጀቴ ልጅ ተስፋዬ ልጅ አንድ ቀን በባህር መጣለሁ ብሎ አፉ ነግቶት አያውቅም። ምን አብሮ እንዲያመጣው አላውቅም። አንድ ቀን ኧረ ልጅ እንዲያመጣብኝ ስለሆነ ኧረ ነው አላስበውም። ለሰዎቹ እመጣዋለሁ ነው የሚል እና ሚያዝያ 10 ከዛ ቤቱ ሆኖ ነግሬዋለሁ። ሚያዝያ 27 ባህርን ተሻግሮ ሚያዝያ 21 ነው ባህርን የተሻገረው። እስከ ሚያዝያ 27 ድረስ ደንበር ላይ ነበረ። ከዛው የመን ነበረ። እየሰማችሁ ነው? የመን ነበረ። ሚያዝያ 21 ባህርን ተሻግሮ እስከ ሚያዝያ 27 ድረስ ደንበር ላይ የመን ላይ ነበረ። ከዛ በኋላ የዛን ቀን ሚያዝያ 27 አናግሬው አላላቸውም። ጉዞ ጀመሩ። ደንበርን በሰላም ቆርጠው ፊፋ መኪና መጫኛው 5 ደቂቃ መንገድ ሲቀረው ኃይሌን ጨረስኩ እንግዲህ ደክሞኛል ብሎ ውድቅ አለ። ውድቅ ሲል ሀዛው ላይ ሌላው እየመታው አትምተው ደግሞና አይደለም እንዴ 4 ቀን 5 ቀን የትም ቀንም እህል የለም ውሃ የለም እረፍትም የለም እየተጓዝን መጣ ነው አለ። ጓደኛው አለ ሪከርዱ በይሞ መላክ አላውቅበትም እንጂ አብሮት የመጣው ጓደኛው አሁን ጊዜ በኋላ አግኝቼዋለሁ። ሀዛው ውድቅ ሲል እየመታው አትምተው ተው ብለው ውሃ ጠጥተ ነው አለፍን። እኛን እያከለበ ይዞና ፊፋ ለንጨቆናት በወዲህ ፈፋ መሀሏ ውሃ ጨቀጨቅ ምናምን ያለባት ቦታ መኪናው መቸኛ 5 ደቂቃ መንገድ ነው የቀረው። እሺ ስንት ጊዜ ሆኖታል? ከኛንም ህዷባችሁ አማራ እያያለ ትግሬና መጣ ነው እየደበደበ የሚረከበው ዴላ አላደረሰን። አዛ መኪናው መጥቶ 17 ሰው ጭኖ መኪናው ሞላ። ሲሞላ እኛ ተረፍን።